እኔ ለመሐመድ ትልቅ ክብር አለኝ። ነገር ግን እሱ ከሚያነሳው ሐሳብ ጋር ቅሬታ አለኝ። እሱ በ570 ዓመተ ምህረት ነው የተወለደው። ያ ማለት ከኢየሱስ መምጣት ከ500 ዓመት በኋላ ማለት ነው። ይሄ ማለት በግልጽ ኢየሱስን አላየውም ማለት ነው። በተደጋጋሚ በቁርአን ውስጥ መሐመድ ለኢየሱስ ያለውን ክብር ሲናገር፣ ጥሩ መምህር እንደሆነ ሲናገር ይስተዋላል። ነገር ግን በቁርአን በተደጋጋሚ መሐመድ ኢየሱስ አምላክ እንዳልሆነ ይናገራል። በወንጌል ውስጥ እንደ መሐመድ በ570 ዓመተ ምህረት ያልተወለዱ ኢየሱስን ያዩ የአይን ምስክሮች በመጀመሪያው ክፍለ ዘመን አጋማሽ የኖሩ ኢየሱስን ያዩ ከእርሱ ጋር የሄዱ ከእርሱ ጋር የተነጋገሩ ኢየሱስ አምላክ እንደሆነ ተናግረዋል። ስለዚህ አሁን እንዲህ የሚል መደምደሚያ ላይ ደረስኩ። አንደኛ ኢየሱስ አምላክ አይደለም ካልን ኢየሱስ አምላክ እንደሆነ ከሐዋርያቱ ሰምተናል። ስለዚህ ማንን ነው ማመን ያለብን? ትክክለኞቹን የአይን እማኞች ወይንስ ከ570 ዓመት በኋላ የመጣን አንድ ሰው? በጣም ቀላል ነው።